ሰላም የጌታ ሰላምና ጸጋ ከኔም ከእናንተም ቸርነቱ በጎነቱ አይለየን። ይህ የኤዱ ዩቲዩብ ቻናል ነው። ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር ጠይቃችኋለሁ። እንግዲህ አዲስ ቪዲዮ ነው። ምንም ሰርቼ አላውቅም እስከ ዛሬ እና ብዙ ሰው ሊያየው ስለማይችል ያው ቪዲዮ ልክ እጃችሁ ላይ ሲገባ ለምትወዱት እንዲሁም ደግሞ ይጠቅመዋል ብላችሁ ለምትሉት ሰው ሼር በማድረግ እንድትተባበሩኝ በጌታ ፍቅር ጠይቃችኋለሁ። እስኪ ዛሬ ትንሽ እንበል ስለ ኢየሱስ ሕይወት ስለሆነን መንገድ ስለሆነን እንዲሁም ደግሞ መድኃኒት ስለሆነ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትንሽ እንበል። ትንሽ ብቻ ማለትም ከተሰጠን ካሳየን ካበራልን ከትንሿ ትንሽ እንበል። ዘፍጥረት ላይ ስንሄድ መጀመሪያ ዘፍጥረትን ስናይ ምንድን ነው ብሎ የሚጀምረው? በመጀመሪያ እግዚአብሔር ይልና ሰማይና ምድርን ፈጠረ ይላል እና ከዛ ምድር ምን ነበረች ይላል? መልክ አልነበራትም። ከዛ ደግሞ ጨለማ በጥልቁ ነበር ይላል መጽሐፍ ማለት ነው። እና ግን ደግሞ የእግዚአብሔር መንፈስ በውሃ አካባቢ ላይ ምን ይል ነበር? ይረባረብ ነበረ። ነገር ግን እግዚአብሔር በመጀመሪያ ምንድን ነው ያደረገው? ብርሃንን ነው የሰራው። አይገርማችሁም? በመጀመሪያ እግዚአብሔር ያደረገው ብርሃንን ነው የሰራው እና ደግሞ ምድር መልክ አልነበራትም ይላል መጽሐፋችን ማለት ነው። አሁን ወደ ራሳችን ነው የምናመጣው ማለት ነው። አያችሁ፣ ሰው ያለ ኢየሱስ ሲሆን ምንድን ነው የሚሆነው? የመጀመሪያ ጥያቄ ለራሳችሁ ነው መልስ የምትሰጡት። እኔ ግን ለራሴ የሰጠሁትን መልስ እኔ እነግራችኋለሁ። የሰው ልጅ ካለ ኢየሱስ ሲሆን ልክ ዘፍጥረት መጀመሪያ ምዕራፍ ላይ እንዳለው የሰው ልጅ ህይወቱ ልክ እንደዛ ነው፣ በጨለማ ውስጥ እንዲሁም ደግሞ መልክ የሌለው ህይወት